የአዲሱ የቴዲ አፍሮ የሙዚቃ አልበም ትርጉም ከሙዚቃ በላይ የሆነ ማህበራዊ ክስተት ተደርጎ እያነጋገረ ነው። የቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ አልበም ኢትዮሪካ ለታዳሚያኑ ሊቀርብ እንደሚችል ዜናው በማህበራዊ ሚዲያ ብቻ ሳይሆን በአጠቃላይ በኢትዮጵያ የባህልና የሙዚቃ አውድ ላይ ትልቅ ውይይት አስነስቷል። ይህ ጉዳይ እንደ ቀላል የሙዚቃ ማውጣት አጋጣሚ ሳይቆጠር ከፖለቲካ ከማንነትና ከህዝብ ስነልቦና ጋር በተያያዘ የተለያዩ ጉዳዮች እየተነሱበት ነው። እያነጋገሩ ካሉ ቁልፍ ጉዳዮች አንዱ የኢትዮሪካ ስያሜና የሚያመለክተው አቅጣጫ ነው። ኢትዮሪካ የሚለው ስያሜ በአርስቶትል የተገነባውን የሪቶሪክ የንግግር ጥበብ ጽንሰ ሐሳብ ያመለክታል ብለው የጻፉ አጋጥመውናል። ይህ በራሱ አልበሙ ከመደበኛ የፍቅር ወይም የመዝናኛ ሙዚቃነት ይልቅ ማሳመን፣ ስነልቦናን መንካት፣ ማህበራዊ መልእክት ላይ የተመሰረተ ስራ እንደሆነ ያመለክታል። በተለይ የኢቶስ፣ ፓቶስ፣ ሎጎስ መሰረቶች በአልበሙ ውስጥ ሊገለጡ ይችላሉ የሚል ግምት እየተነሳ ነው። ይህም ቴዲ አፍሮ ራሱን እንደ አርቲስት ብቻ ሳይሆን እንደ አስተሳሰብ ቀራጺ እንደሚመለከት ይጠቁማል። ሌላው ከአልበሙ ጋር ተያይዞ የተነሳው ጉዳይ ቴዲ አፍሮ የተጠባቂነት ፖለቲካ ይጫወታል፣ ጊዜ መምረጥን እንደ ስትራቴጂ ይጠቀማል የሚል ነው። ቴዲ አፍሮ አልበሙን በትንሳኤ በዓል ሰሞን ማቅረቡ የሚያሳየው የጊዜ መረጣ ስትራቴጂስት መሆኑን ነው። ከ9 ዓመት በፊት በለቀቀው ኢትዮጵያ የተሰኘ አልበሙም ይህን አድርጎ ተሳክቶለታል። ይህም ሁለት አይነት ትርጓሜ ያለው፣ የመጀመሪያው ማህበራዊ ስሜት መፍጠር ነው። ሁለተኛው የዚህ ዘዴ ግቡ የንግድ አቅጣጫ ማወቅ ይመስላል። አንዳንድ ተንታኞች ታይሚንግ መጠበቅን እንደ ቢዝነስ ብቻ ሲመለከቱት፣ ሌሎች ግን እንደ ህዝብ ስነልቦና እውቀት ቆጥረው በአድናቆት ጽፈውበታል። ቴዲ አፍሮ ከአድናቆት እስከ ትችት የሁለት ዓለም ግጭት እያስተናገደ የቀጠለ ጠቢብ ነው። የቴዲ አፍሮ ስራ ሁሌም ሁለት ተቃራኒ ምላሾችን ይፈጥራል። አድናቂዎቹ አልበሙን እንደ በዓል ይጠብቃሉ፣ ተቃዋሚዎቹ ደግሞ በፖለቲካ ወይም በአገረ ሰፈኖች ላይ ያለውን አመለካከት ይተቻሉ። አንዳንድ ስራዎቹን እንደ ተግባራዊ ያልሆነ ንግግር ወይም የማይጨበጥ ስብከት የሚመለከቱም አጋጥመውናል። ይህ ግጭት ከሙዚቃ በላይ ወደ ሀገር ታሪክ፣ ማንነትና ፖለቲካ ይዘልቃል። ይህ ሁሉ ሆኖ ቴዲ አፍሮ እንደ ትርክት ቀራጺ መታየቱ ቀጥሏል። ታሪክን ያቀናብራል፣ ህዝብን ያነሳሳል፣ አጀንዳ ይፈጥራል ወዘተረፈ። እንደ ሰብልዬ ባሉ ስራዎቹ ደግሞ የባህልና የቅኔ ጥልቀትን ያሳያል። ይህም ከኢትዮጵያ የቅኔ ባህል ጋር ቀጥታ ግንኙነት እንዳለው ያመለክታል። አሁን እየተነሱ ካሉ ጥያቄዎች ቀዳሚው አልበሙ ምን ሊያመጣ ይችላል የሚለው ነው። የሙዚቃ ጥራት ብቻ ሳይሆን የሀሳብ ውይይት ይፈጥራል የሚለው አሉ። በማህበራዊ ሚዲያ ክርክር ይጭራልም ተብሏል። የወጣቶች እንቅስቃሴና የፖለቲካ ውይይት ላይ ተጽዕኖ ይኖረዋል ያሉም አጋጥመውናል። ለጊዜው ኢትዮሪካ አልበም በቀላሉ እንዲህ ነው ተብሎ የሚበየን የሙዚቃ ስራ አይደለም። ምክንያቱም በውስጡ የስነልቦና ሀሳቦች ግብዣ፣ የፖለቲካ ምልክት፣ የባህል መነሻ የሆኑ ጉዳዮች ሳያካትት አይቀርም። በአጭሩ ግን የዳግሚያ ትንሣኤ ዕለት ሚያዝያ 11 ቀን 2018 ዓ.ም ይለቀቃል የሚባልለት የቴዲ አፍሮ አልበም አንድ ልዩ ክስተት ይፈጥራል።